እዛ ሺቲ ነው የሚለብሱት። ለምንድን ነው ማለት ለምንድን ነው የምትጠይቀኝ የሚሉ ችኮች ናቸው። ገባ ለምን ጠይቃለሁ አይነት አልገባችሁ። ሰላም እንዴት ናችሁ? ውድ የቲክቶክ ቤተሰቦቼ ዛሬ የመጣሁት የድሬዳዋ ሰዎችን ይቅርታ ለመጠየቅ ነው። ቪዲዮው ረዥም ነው፣ ተቆርጦ ነው የተፖሰተው። ቢሆንም ግን ቃላቱ ልክ አልነበረም። እናንተ ልክ ናችሁ እና በጣም በጣም ይቅርታ ከልቤ ነው። እናቴ ሺቲ ለብሳ ነው ያሳደገችኝ እና ሌላ ነገር ወይም ደግሞ ተንኮል አስቤ ወይ ደግሞ እናንተን ለመናገር አስቤ አልነበረም። ጀስት ላይቭ ላይ እየተጫወት ነበረ፣ እየተነጋገርን ላይክ በቀልድ መሀል ላይ የተወራ ወሬ ነው እና ቃላቱ አይኖ ይደብራል። ለዛም ይቅርታ በጣም ሁላችሁም የድሬዳዋ ሰዎች በጣም ወዳችኋለሁ። ከአንዴም ሁለቴ መጥቻለሁ። በጣም አሪፍ ሰው ናችሁ፣ በጣም ጸዴ ሰው ናችሁ እግዚአብሔርን እና በጣም ነው የምወዳችሁ። አይ ላቭ ዩ ሶ ማች። ይቅርታ እንደምታደርጉልኝም ይቅርታ እንደምትቀበሉኝም ተስፋ አደርጋለሁ። እወዳችኋለሁ ድሬዎች። መጥቼ እንደውም ቪዲዮ ሰራለሁ፣ ሀግ አደርጋለሁ፣ አቅፋለሁ ድጋሚ ማለት ነው እና እወዳችኋለሁ። ባይ። እዛ ሺቲ ነው የሚለብሱት። ለምንድን ነው ማለት ለምንድን ነው የምትጠይቀኝ የሚሉ ችኮች ናቸው። ገባ ለምን ጠይቃለሁ አይነት አልገባችሁ ናውም የሆነ ሰው ታስሯል እንዴ? ታሰረ እያሉ እኔ አላውቅም እኔም አላውቅም አልኩኝ። ምን እናድርግ ነው የሚሉ አንዴ መጣ የልቴን ነው ሰው ይዞ ሊመጣ ነው። ፈራ አይዶና አላውቅም። ኧረ እኔ አሁን እዚህ የሆነ ነገር ተልኮ ሊሄድበት ነው። አሁን ቁጭ ብዬ እኮ ያዳመጥኩኝ ነው እኮ በደንብ አዳምጬ ሊሄድበት ነው። ካለክ ተመልሼ እልክልሃለሁ፣ እንጫወታለን። የሆነ ያለብኝ ነገር አለ እንዴ እሰማለሁ። እኔ በዚህ አሰማዋለሁ። እንዴት አድርጌ እሰማለሁ? እንዴት ተጫወትና እንዴ እናንተ እውነት ነው እንዴ? ኧረ እስኪ አጣራ። ጃኒ ታስራለች እያሉ ነው። ያው በእውነት ታስራለች እያሉ ነው። ዋይ ምን አርጋ? እኔ አላውቅም። ማርያምን የእውነት ነው እያሉ ነው። ምን አርጋ ነው? ወይኔ ምንም ሰው በምንድን ነው የምትታሰረው? ነው ምን አርጋ ነው የምትታሰረው? ምን አርጋ? ሜቢ በባለፈው ሀረር ተናገርሽ ምናምን በተባለችው እዛ እኮ ታውቂያለሽ። ቪዲዮ ሰርታለች ወጣ። አዎ ታስራለች፣ ፊፊ እያወራች ነው ይላሉ። ስቲፎ ነው ያሳሰራት። ማን ነው ስቲፎ ደግሞ? አሁን እኔ አላምንም። ይሄንን ስቲፎ ማን? አላውቀውም። ስቲፎ የእውነት ነው ጋይስ? ጃኒ እንዴ ምን አልገባኝም። ጆን ዳንኤል አስወጥቶ እስቲ እግዚአብሔርን በሉ። ኖ ምን ቆይ እስኪ ከታሰረች በምንድን ነው ልታሰር የምትችለው? እሷም አልወርድም አለች እንዴ? በምን እስኪ ጋይስ በምን ነው? ቆይ ላጣራ። ቤተሰብ ውሸት ነው እውነት ነው? ሪል ከሆነ ጋይስ እንዴ ቆቆቆ እንዴ ግማሾቻችሁ ላይ ነው ትላላችሁ፣ ግማሾቻችሁ እውነት ነው ትላላችሁ። ትናንት አይተን በምን ላይ ነው የምናገኛት? እርግጠኛ ናችሁ? ማን ነው ስቲፎ ነው ያሳሰራት ይላሉ። ስቲፎ ነው ያሳሰራት። ስቲፎ ኮሜንት ሴክሽን ላይ ሜንሽን አድርጓት እና የጃኒን መኪና በነፃ እንሰራላት። እዚህ ጋር የምትመለከቱት እስኪ የሆነ ሪከርድ ላይ ኢትዮ ጋር ሪከርድ እኮ ሰበ ጃኒ ታስራለች። ውሸት ነው የምትሉ አጣሩ። ውሸት አንፖስትም። ታስራለች ያው እያሉ ነው። እንዴ እንደሱ እኮ ምን ልታመጡ ነው? ከታሰረች እንጨዋለና ምን እናመጣለን? ኖ ማለት አሁን ለምሳሌ ጋይስ የሆነ አገር ላይ አንድ ሰው ከስተቱ ተምሮ ወዲያው መጥቶ ዮዳብ ይቅርታ ከጠየቀ ቲንክ ዩ ዋን ኦፍ ይቅርታ ከጠየቀ ይቅርታውን አይኖ ስተሰርታለች እሷ ማምናበታለች ምናምን ነገር ይቅርታ ከጠየቀ ድጋሚ የሰው ልጅ ከደጋሚ እስር ምናምን ይሄ እስር መደብደብ ደረጃ እኔ ማርያምን አልቀበልም። ለምን ምንድነው ከሷ በላይ አይ ቲንክ ኢትዮጵያ ውስጥ አሉ አካባቢ እየጠቀሱ መሳደብ አይቻልም ነው ምናምን የሚል ህግ ወጥቷል ብለው ሲያወሩ ሰምቻለሁ። ለምን አሽወደ
ጃኒ ከታሰረች ምን እኔ እኮ ጥፋቷ ምንድነው ነው ላይክ በባለፈው ነው ምንድነው ላይክ በባለፈው ነው ወይ ሌላ ጥፋት ነው ወይ ምንድነው አልገባኝም ጋይስ ላይክ ሆላን ምንድነው ያለችው ላይክ እኔ አልገባኝም እኮ ሀረሮች ስላላችሁ ምንድነው ያለችው የተቀዳውት በቃ ተይ ሁሉም ተይ ወደዚህ የሚያውቁ ልጆች ተይ ያሉ ነው በቃ ይወዳ መልሽ ጋይስ እኔ ልንገራችሁ እኔ ቤታዮ እንደግሌ አስተያየት ሰጣለሁ አቃለሁ እኔ ከምታከብሩኝ የምትወዱ ልጆች እኔ ላይ ደግሞ ነገር እንዳይዞር ብላችሁ ነው እኔ የምናገረውን ጠንቅቄ አቃለሁ ዝም ብዬ አይደለም የምናገረው ግን እኔ መጀመሪያ ላጣራ የእውነት ታስራለች አልታሰረችም ጉዳዩ በምንድነው የሚለው ላጣራ ወይ አምላኬ ወይ